ራስን ወደ መጉዳት ከሰባዊነት ያፈነገጡ አስጸያፊ ድርጊቶችን እየተሸነጋገሩ መሆኑን አስጠንቅቀናል። ጋይስ ይቅርታ አማርኛ እኔ ብዙ ማንበብ አልችልም መጻፍ እንጂ ማለት ነው። ብዙ አልተማርኩኝም ከሰባት ነው ያቋረጥኩት። ስለሆነም ሁሉ የፖሊስ ተቋማቶች የተለመዱ የቅርብ ትክክለኛ አጠናክረውን አፋጥነው እርምጃቸውን መውሰድ ሀገራችንን እሴቶች እንዲጠብቅ ቅን ልቦች አሳስቧል። ቅን ሆይ ብለው ጽፈዋል። ቅን ልቦች ናቸው ያወጡት። ቅን ማን ናቸው? ምንድን ናቸው? የፖሊስ ምናምን ናቸው። ፖሊስ ናቸው። ምንድን ናቸው ጋይስ? የኢትዮጵያ ፌዴራል ፖሊሶች ናቸው ያወጡት። መንግስት ጌማችንን አየው። ተመስገን እልል በሉ። መንግስት ጌማችንን አየው። አሁን አዋርድ እንደውም መፈልገው ጌም መጣ ማለት ነው። ገባሽ? ለምን ካልሽ መንግስት ጌማችንን ካየ አሁን አዋርድ በየመንደሩ አንድ ባለሀብት ራሱን ታዋቂ ለማድረግ ገባሽ? የተወሰነ 100 ሺህ ብር ያዘጋጅና አዋርድ ብሎ እዚህ ጋር የሰፈር ሰው የራሱን በጎጥ በብሔር እየለየ እየወሰደ አይሸልምም ማለት ነው። አሁን መንግስት ለሚሸልመን 4 ኪሎ ነው የምንሸልመው። ተወስገ መንግስት ፈጣሪ እድሜስቲ እኔ መንግስት እንዲያይ ይፈልጋሉ። እንደውም ዳኛ ካሁን በኋላ መንግስት ይሁንልን ባይነኝ ነኝ። ለምን አንቺ አፋፋሪ ነሽ? ገባሽ? ሴትዮ ገጥመሻል። ግጠም ያልኩሽ እኮ ለዚህ ነው እኮ ደስ ይያለ አንተ ያዘዝ ጋር ተወጋለ ፍራ አረ በህግ ያስጠይቃል። ተዋሜ ታዲያ አንቺ ነሽ እኮ ማትቀጨው። መንግስት ዳኛ ከሆነልን የት እንዳትሄጂ ብላክ ሊስት ውስጥ ትገቢያለሽ። አልቀጣም ብለሽ ከወጣሽ እሱን ከተጫወት ካልኩ እሱን ተጫወታሉ ታክስ ትከፍላለህ ማሜ ተባለ። እግዚአብሔር ይጣፉ ነው። ታክስ አለው። ታክስ መክፈል አለበት። ታክስ ምን አሜሪካ እናንተ በምታገኙት ኮይን እየከፈላችሁ አይደል እንዴ? አገራችንን እምዬ ኢትዮጵያ አገራችንን ለማሳደግ ታክስ መክፈል አለብን ግዴታ። ይሄ እኮ ግዴታችን ነው እኮ የዜግነት ግዴታ ነው እኮ። ገባሽ አይደል? ትክክል። ይሄ ግዴታ አለብን። ይሄ ያው የመገዳደል ጌሙ ተቀጥለዋል ወይንስ አትቀጥለውም? ይቀራል። የቱ የመገዳደል? አዎ ከተጫወታችሁ አካላዊ ጉዳት ስለሆነ ቅልቦች መንግስት አየልን። እኔም እንዲህ አይነት እኮ የምፈልገው የማን ጸጉር ተነስቶ የማን ጸጉር ዞማ ይሆናል እንዴ? ትቀጣለህ። ሰው ያትሰማም እንዴ? ምንን ጌሙን ቅጣቱን ከተጫወት ከእስር ቤት ነው የምትገባው። ሰውዬ ቂሊንጦ ነው ቂጠን እየወጉም ያስገቡክ አይቻልም። እናቴ ማሜ ጸጉሩን ቅማሉን አራገፈ ብሎ እስር ቤት የሚያስገባ መንግስት ምን ነው? ትርፍ እንትን አለው እንደ ምን ነሻል? ተፈነከት አይታል አካላዊ ጉዳት ሰው ያሰማም እንደ አካላዊ ጉዳት መፈንከት፣ ጆሮ መቆረጥ አካላዊ ጉዳት እየተደረገ ነው ያለው። አይቻልም። ታዲያ ነትልኮ መንግስት እናት አባት ነው ምንለው ለዚህ ነው። አሁን ተቆርቆሮልን ነው። ትክክል ልክ ነው እኮ መሆን አለበት። እንደ እናት እንደ አባት እኛ ልጅ ነና መንግስት ተቆርቆሮልን ነው። ታዲያ ተቆርቆሮልን ነው እኮ እንጂማ እዚህ አንቺ ጌም ጊፍት ባገኘሽው አንበሳ በወረደልሽ ጆሮን ጎምደሽ መንግስት እንኳን ተጎመደ ብሎ አያስረኝም። ያሳክመኛል። ቆይ ማሚ ቆይ እንዳያመልጥ ወንድሜ ቆይ ማሚ እንዳያመልጥ ቆይ እሺ አይደለም ማሚ አዳምጠኝ። አሁን ልብ ብላ አዳምጠኝ። አሁን ዝም በል እንዳትሳሳት። በሚርቃን አካላዊ ጉዳት በራሳቸው ላይ ስለሚያደርሱ ይሄ ቅጣት በህግ የተከለከለ ነው። የባህላችን ያፈነገጠ መንግስት ለኛ ተቆርቆሮ ነው እኮ አትጫወትማ። መንግስት ለአንተ የተቆርቆሮ ከሆነ አትጫወትም ማለት ነው። ትቀበላለህ። መንግስት እኮ አትጫወች እያለሽ እየመከረሽ ነው እኮ እንዴ። አትጫወቱ፣ ከተጫወታችሁ ትከሰሳላችሁ እያለ ነው። አትሰማም እንዴ? እንተንት ነው ይሄን ነገር ይወስልኝ። እናቱ መንግስት ያራዳ ልጅ ነው። ሰማሽ? ምንድን ነው አሁን ለምሳሌ አካላዊ ጉዳት ከደረሰብኝ ምሳሌ ይሄን እያየሽ ሴትዮ ይሄን ጣቴን ቁረጥ ብትይኝ ነገ ሀገር ብትወረር በምን ልትወክስ ነው? እያንዳንዱ ነገር የመንግስት ነው። ገባሽ አይደል? እሺ። ለራሱም ለሀገርም ለህዝብም
ለማሰብ ፈልጎ ነው። ናውጣ መጥፎ ነገር ተናግረክ ናውጣ ደግሞ ቤታ ቤት ነው ብሎ ደግሞ ናውጣልኝ ሰላም ላግኝ ናውጣ ይስቃል ገጣጣ ማሚ ናውጣ እንዴ ቤታ ቤት ነው የሆነ ነገር ተንፈሰ ካፋ አምልጦክ በመረቀንኩ ቁጥር ሁሌ ጸጸቱ እንትን ይበለኝ እንዴ ማስወጣት እየቻልኩኝ ከዛ አንተ ነገ የሆነ ነገር በተናገርከው ስገባ ሁሌ ጸጸተርን ያልፈልግም እዛው ራስን ቻልልኝ ስማም እንኳን አስወጣው አትገባም ማሚ አትገባም አስወራ አትገባም በቃኝ እንዴ አንተ ረፍ እንደዚህ አይነት ቀልድ የለም ይሄ እንደ ቀልድ ያወራው ነገር ነው እንትን የሚሆነው ነው አይቻልም ማሚ ነው ኦኬ ሌላ ቀን እናወራለን እኔ እኮ ጌም ቀረብዬ ነው ነገርኩት እሱ ይሄዱ ይዘባትልብኛል እንዴ በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ቲክቶከሮቹ ሊልጄ እና ፕሬዝዳንት ማሜ በፖሊስ ቁጥጥር ስር ውለዋል። ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የአዲስ አበባ ፖሊስ አስታውቋል። በቲክቶክ ስሙ ሊልጄ ወይም ጎይጋርኮት ውልዋይ እና ከእርሱ ጋር ያልተገባ አስጠያፊ ድርጊት ስትፈጽም የነበረችው ሀሊሌ ጊቦ አያና የተባለች ግለሰብ ከኢትዮጵያዊነት ባህልና ስነ ምግባር ውጭ ያፈነገጠ ተግባር በላይቭ ሲፈጽሙ የነበሩ ግለሰቦች በፖሊስ ቁጥጥር ስር መዋላቸውም ታውቋል። በተመሳሳይ ዜና በቲክቶክ ስሙ ፕሬዚዳንት ማሜ ወይንም ባህሩዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ የነበረ ቲክቶከር በቁጥጥር ስር መዋሉን ፖሊስ አስታውቋል። ማህበራዊ ሚዲያን ለበጎ ተግባርና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ማሜ ተያዘ እኮ ሰማቸው። ደግሞ እኔ ውስጤ ነግሮኛል። ከዚህ ቤት የምታስታውሱ ከሆነ ሳባረረው ናውጣ መጥፎ ቃላት ተናገሩ ያስወጣሁኝ አውቄያለሁ። ለምን ናዶናይ ምናምን ተይዘው ማሜን ዝም አይሉትም። እርስ በርስ ደግሞ ይጠቋቆማሉ።